እንዴት አደራችሁ? ከጎናችሁ ያለውን ሰው ወድሃለሁ ወድሻለሁና ሰላም ተባባሉ። ጌታ ይባርካችሁ። ግዴለም ሰላም ተባባሉ። እንኳን በሰላም መጣህ በሉት። ጌታ ይባርክ። አሜን አሜን። በጣም ወዳችኋለሁ። እግዚአብሔር ይባርካችሁ። አሜን። ብርክ በይ። ኢየሱስ ባርኮ ያስጋርሽ። በጣም ተወረኩብሽ። ልዩ አምልኮ በጣም ክብር ተሞላ። ጌታ ይመስገን። ጌታ ረድቶሻል። አቆየው። አሜን አሜን። ክብር ለኢየሱስ ይሁን። በጣም ደስ ብሎኛል። እንዲህ አይነት በጣም ትልልቅ ቡቃያዎች እንደና እናቴ አይነት እንደና ሜሪ አይነት ሰዎች እግዚአብሔር ሰጥቶናል። ምን ነው አሜን። ነገ ትልልቅ ሰዎች ናቸው። አሜን። እግዚአብሔር እኔን አልቀበኝም ታላችሁ። በጣም ትልልቅ ሰዎች ናቸው። ዛሬ አሁን በጣም ወጣቶች ለጋ ወጣቶች ኪድስ ምናምን ወጣት ምናምን አይደለም የምታዋቸው በጣም ትልልቅ ሰዎች ነው የሚሆነው። አሜን። ክብር ለኢየሱስ ይሁን። አሜን። ስለዚህ ዛሬ እንድናየው ፈለኩት ቃል ወላጆችን እንዲልላቸው ልጆች አልተዋችሁም። አሜን የሚል ቃል ነው። ሃሌሉያ። ወላጆች እንዲልላቸው ልጆች አልተዋችሁም። እንግዲያውስ እግዚአብሔር እንደማይተዋን ሲናገር እርግጠኛ ሆኖ ነው። ወላጅነቱን ሊያሳይ ወላጅነቱን ሊገልጥ ነው ማለት ነው። ስለዚህ ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 18 ላይ ወስጄ ላሳያችሁ። አጠር ያደረኩ እናገራለሁ። በደንብ በማስተዋል ስሙኝ። እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። ወላጆች እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ። ወላጆች እንደሌላቸው ልጆች አልተዋችሁም፣ ወደ እናንተም እመጣለሁ። እንጸልይ። ቃሉ እግዚአብሔር ይባርክልንና እንዲባርክልን ለቃሉ ክብር በቆመን ብንጸልይ ቅር ካላላችሁ ደስ የሚል ሰው የሚችል ሰው ቆሞ ለቃሉ ክብር ብንጸልይ ደስ ይለኛል። ጌታ ይባርካችሁ። ለእግዚአብሔር ቃል ክብር ብንሰጠው እግዚአብሔር በረከት ያርጋችሁ። አሜን 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 ይሁንልን። አሜን። በዚህ ቃል ስለምትናገረን ደግሞም ተስፋ አድርገን የመጠን አንተን ነው። በፊትህ ቀርበናል። ያንተ ወላጅነት ያሸናል። አሜን። ለዚህ ቤተክርስቲያን፣ ለዚህ ከተማ፣ ለዚህ አገር፣ ለዓለም ሁሉ ያንተ ወላጅነት ያሸናል። አሜን። በኢየሱስ ክርስቶስ ስም ለወላጆቻችን እንኳን ያንተ ወላጅነት ያሻቸዋል። አሜን። እግዚአብሔር ሆይ በእርግጠኝነት ቃልን ስትናገር ስታመጣ ወላጅነትን ልታሳይ ነው። በወላጅነት መንፈስ ልትረዳን ነው። በወላጅነት መንፈስ ጌታውን ልታሳድገን ነው። ይህን ቃል በኢየሱስ ክርስቶስ ስም ጌታው እንድንሰማ እግዚአብሔር ጆሮቻችን እንደ መልካም አስተማሪ ባንተ ተነቃቆ ይሆነው። አሜን። ኢየሱስ ክርስቶስ ስም ነገር ይጣል እንደ ጣል ትምህርት እንደ ዝናብ እንዲፈስልን። አሜን አሜን። ይህን ቃል እንዳንሰማ የተወራረዱ ልብን የሚያስኮበልሉ የሚያደክሙን ሁሉ በኢየሱስ ስም ይውደቁ። አሜን። በሌዊ ለምንነሳበትን ወገብ ውገው ተብሎ እንደጻፈው ቃል የጠላት ወገብ በኢየሱስ ስም ይወጋ። አሜን። በኢየሱስ ስም ይወጋ። አሜን። ሁላችሁም አሜን በሉ። አሜን አሜን። በኢየሱስ ስም ይወጋ። አሜን። ከወላጃችን ጋር ተስማምተን በማስፈራት በማስደንገጥ እንዳንወጣ የአብሮ ብቸኝነት እንዲሰማን እንድንደክም ተስፋ እንድንቆርጥ የሚያደርገን መንፈስ በኢየሱስ ክርስቶስ ሰይፍ ይቀላ። አሜን። የወንጌል እሳት ያቃጥለው። አሜን። የወንጌል ጉልበት ያልቀቀው። አሜን። በኢየሱስ ስም የተመታ ይሁን። አሜን። እግዚአብሔር ሆይ ዛሬ ይህን ወላጅነትህን እግዚአብሔር ሆይ ልናይ እንፈልጋለን። በኢየሱስ ስም ያንተ ወላጅነት አስደናቂ ነው። ያንተ ወላጅነት ዳኝነት ነው። ያንተ ወላጅነት ከለላ ነው። ያንተ ወላጅነት መጋብነት ነው። ያንተ ወላጅነት ማጥገብ ነው። ያንተ ወላጅነት ማርካት ነው። ያንተ ወላጅነት ማራመድ ነው። ያንተ ወላጅነት መግለጥ ነው። ያንተ ወላጅነት መቀደስ ነው። ያንተ ወላጅነት ጌታው ኃይል ነው።
በኢየሱስ ክርስቶስ ስም ይህን ቃል ቀድስልን። በቃል ይቀድሰን። እኛን በስም ይቀድስ። ለአንተ ቅዱሳን አድርገን። ጊዜውን ቀድስ። ሰዓቱን ባርክልን። እናገር ዘንድ እርዳን። አግዘን። ከሁሉ አንሳለሁና የሚበልጠው ኃይል ያግዘን። ይሰሙም ዘንድ እርዳቸው። በኢየሱስ ክርስቶስ ስም በትምህርት መንፈስ እንድትገለጥ በተማሪነት መንፈስ ደግሞ እኛ እንገለጣለንና በአስተማሪነት ተገለጥ። ጊዜውን ባርክልን በኢየሱስ ክርስቶስ ስም አሜን አሜን። ቁጭ በሉ። ጌታ ብርክ ያርጋችሁ። አሜን። ዋ እግዚአብሔር ወላጅ ሲሆን አስደናቂ ነው ወገኖች። አሜን። በዚህ ቦታ ላይ ምንድነው ብሎ ወላጆች እንደሌላቸው ልጆች አልተዋችሁም። እግዚአብሔር ካልተወን፣ እግዚአብሔር ከኛ ጋር ከቆመ፣ እግዚአብሔር የኛ ከሆነ፣ እግዚአብሔር ከተጠጋን፣ እግዚአብሔር ከረዳን፣ እግዚአብሔር ከተዋጋልን ማን ይቃወመናል? በዚህ ቦታ ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ሲናገር አይ ቲንክ ብርድ ብሏቸዋል ወይ ብቸኝነት ተሰምቷቸዋል፣ የተጣሉ መስሏቸዋል። በዚህ ቦታ ላይ ሲናገር ወላጅ የሌለው ልጅ ፈሪ ነው፣ ድንጉጥ ነው፣ ብቸኝነት የሚሰማው። የወላጅነት ከለላ፣ የወላጅነት ኃላፊነት፣ የወላጅነት ወገኖች መሪነት ቀላል አይደለም። በዚህ ቦታ ላይ ታምኖ ደቀ መዝሙሩ ሲከተሉት እሄዳለሁ ብሎ ለሄድብን ነው ብሎ ድንግጥ ብሎ ምን ይዋጠን ሁሉን ትተን ተከተለን ለሄድ ነው እኮ ብሎ ስሎ አይዟችሁ ወላጆች እንደሌላችሁ ልጆች አልተዋችሁ። ወደ እናንተ እመጣለሁ። ወደ እናንተ እመጣለሁ። ወደ አንተ እመጣለሁ። ወደ አንተ ጉዳይ እመጣለሁ። ወደ አንተ ነገር እመጣለሁ። አሜን በሉ። አሜን። ወደ ከበደሽ ነገር እመጣለሁ። ወደ አስለቀሰ ነገር እመጣለሁ። ወደ ተጎዳይበት ነገር እመጣለሁ። ጌታ ሲመጣ ወገኖቼ የጠላትን ቀንበር እየሰበረ ነው። አሜን። የሞትን ጉልበት እያረቀቀ ነው። አሜን። የናሱን ደጆች እየሰበረ ነው። አሜን። የሲኦልን መወርወሪያዎች እየቆረጠ ነው። አሜን። ጌታ ሲመጣ አስደናቂ ነው። አሜን በሉ። አሜን አሜን። ሃሌሉያ። ሲመጣ እየረጋገጠ የዘንዶን አናት እየረጋገጠ አሜን። ሃሌሉያ። አንድ ሆነ እግዚአብሔር በአንተ ህይወት ላይ የሚሰራው የሚገልጠው ነገር አለ። አንድ የሚፈጠር ነገር አለ። አንድ የሚወለድ ነገር አለ። አንድ ሊሆን ያለ ነገር አለ። ክርስቶስ ሲመጣ ወገኖቼ የሚቀየር ነገር አለ። የሚቀየር አዋጅ አለ። የሚገለጥ ነገር አለ። የሚሰራ ስራ አለ። ወደ እናንተ እመጣለሁ። አሜን በሉ። አሜን። ሲመጣ ወገኖቼ የሚጥለው ከኛ ላይ የሚያራግፈው ነገር አለ። አሜን። እመጣለሁ ብሎ ሲል ክርስቶስ ኢየሱስ እመጣለሁ ብሎ ሲል ሞክሮ ሊመለስ አይደለም። ያንተን ጉዳይ በሙሉ ይችላል። አሜን። 4 ነጥብ ሰጥቶት ነው የሚሄደው። ሃሌሉያ። ጉዳይን ጨርሶ፣ ፕሮግራሚን ጨርሶ፣ መሻትን ፈጽሞ፣ እንባይን አብሶ፣ ስብራትን ጠግኖ የአደባባይ ጌጥ ሊሆንልኝ የሚያምን ሰው አሜን ይላል። አሜን። እግዚአብሔር ሲመጣ፣ ኢየሱስ ሲመጣ ድንቅ ነው። ደግሞም የሚገርማችሁ ነገር አልተዋችሁም ብሎ ሲል ወደ እናንተ እመጣለሁ። እናንተ ቤት ውስጥ፣ እናንተ ወገኖቼ ሰፈር ላይ፣ እዚህ ከተማ ላይ፣ በአሜሪካ ምድር ላይ፣ በኢትዮጵያ ምድር ላይ፣ በዓለም ከተማ ላይ እግዚአብሔር ይመጣል። አሜን። ባካችሁ እስቲ በደንብ አምናችሁ በደንብ ድብ እናደርጋችሁ አሜን ብሎ አሜን። አሜን። ሲመጣ እግዚአብሔር ድል በመንሳት ነው። አሜን። ሲመጣ ወገኖቼ በመፈወስ ነው። ሲመጣ በመቀየር ነው። ሲመጣ በሕክምና ነው። ሲመጣ በማደስ ነው። ሲመጣ ወገኖቼ በመቀየር ነው።
ኢየሱስ ወላጅ ሊሆን ነው። አሜን በሉ። አሜን። አንድ ሰው ወጋ ያሳያል ኢየሱስ። አሜን። ለሆነ ሰው ወጋ ያሳያል ኢየሱስ። አሜን። ማዕረግ ይሰጣል። አሜን በሉ። አሜን። አሜን። በዚህ ቦታ ላይ ኢየሱስ ወደ እናንተ እመጣለሁ ብሎ ሲል በስሜ ለስሜ ወደ ተለያችሁ። አሜን። በክርስቶስ ለክርስቶስ ክርስቲያን ማለት ምን ማለት ነው? በክርስቶስ ለክርስቶስ የተለየ ማለት ነው። አላስጨንቃችሁ ባጭሩ ክርስቲያን ማለት በክርስቶስ ለክርስቶስ የተለየ ማለት ነው። አሁን ወደ እናንተ እመጣለሁ ብሎ ሲል ወደ እናንተ ጉዳይ፣ ወደ እናንተ አገልግሎት፣ ወደ እናንተ መንገድ፣ ወደ እናንተ ሰፈር፣ ወደ እናንተ ቢሮ፣ ወደ እናንተ ቤተክርስቲያን፣ ወደ እናንተ አገልግሎት፣ ወደ እናንተ ትዳር፣ ወደ እናንተ ቤተሰብ፣ ወደ እናንተ መንደር፣ ወደ እናንተ ሰፈር ሲመጣ ጠረኑ ይቀየራል። አሜን አሜን። ኢየሱስ ሲመጣ የሚቀየር ጠረን አለ። ኢየሱስ ሲመጣ የሚቀየር የአእምሮ ፈውስ አለ። አሜን ብሎ ኢየሱስ ሲመጣ ወገኖቼ ያስታጥቃል። ኢየሱስ ሲመጣ ያነሳል። ኢየሱስ ሲመጣ ወገኖቼ ለቅሶን ወገኖቼ ወደ ሳቅ፣ ሐዘንን ወደ ደስታ፣ ውርደትን ወደ ክብር። አሜን ብሎ አሜን አሜን። እግዚአብሔር ይምጣ። አሜን። እስተከብናቸው ያለውን ሰው አንተ ብቻ ነህ ብሎ አሜን። ኢየሱስ ብቻ ይምጣ ብሎ አሜን። እስቲ ኢየሱስ ብቻ ይምጣ ብሎ አሜን። ኢየሱስ ብቻ ይምጣ። አሜን። ጉዳይ አለ። አሜን። ጉዳይ አለሽ። አሜን። የሆነ ጉዳይ አለ፣ ሰው አለ። አሜን። ባካችሁ አሜን አሜን። ወላጅ ጉዞ ጀምሯል። አሜን ሃሌሉያ። ወላጅ ጉዞ ጀምሯል። አሜን። እስቲ አሜን ብሎ አሜን አሜን። ወላጅ መራመድ መምጣት ጀምሯል። አሜን። እስቲ አሜን ብሎ አሜን አሜን። እንዳትተላለፉ አሜን። ኢየሱስ ክርስቶስ እየመጣ ነው። አሜን። ወደ እናንተ ቤት፣ ወደዚህ ቤተክርስቲያን፣ ወደ እናንተ ህይወት፣ ወደ እናንተ አገልግሎት፣ ወደ እናንተ ሰፈር እየመጣ ነው። አሜን። የሚገርም እኮ ነው። በዚህ ቦታ ላይ አሁን እንዴት በየት መንገድ ነው የሚመጣው? ራሱ መንገድ ነው። አሜን። ገባችሁ? በየት መንገድ ነው የሚመጣው? አንዲት ሴት ነች አሉ አዲስ አበባ። ሁልጊዜ ፓስተሩ ጋር ሄደ ጸልይልኝ እባክህ ትለዋለች። ሁልጊዜ ጸልይልሻለሁ ይላታል። ሁልጊዜ ጸልይልሻለሁ ይላታል። ሁልጊዜ ጸልይልሻለሁ ይላታል። ከዕለታት አንድ ቀን ልጇ ሊሞት ደረሰና ጠዋት ላይ ሄደችና እባክህ ብላ ስትል እሱ ደግሞ ለአገልግሎት ሰዓቱ ኦን ታይም በቃ ሰዓቱ የሆነ ቦታ ተጋብዞ ለአገልግሎት ሊወጣ የተዘጋጀበት ጊዜ ደጅ ላይ ቆመ ጠብቃለች። ስልክ የሌለበት ጊዜ ላይ ነው፣ ሞባይል አልነበረም። ከዛ ልክ ሲወጣ በር ላይ ደህና በሰላም ልጄ ሊሞትብኝ ነው እና ጸልይልኝ አለችው። ዛሬ በጣም አሁን ሰዎች እኮ እየጠበቁኝ ነው፣ መኪና የለኝም፣ በእግሬ ነው እየሮጥኩ የምሄደው፣ ታክሲም ካገኘው ነው እንጂ ታክሲም ላላገኝ ይችላል። ይሁን በደምብ ስሙ። ከዛ ልሄድ ነው ብሎ ስል አሁን እሷ ወይኔ ልጄ እኮ በጣም ሊሞት ነው፣ አንተ እንድትጸልይልኝ ነው እባክህ የምፈልገው አለችው። ግድ የለም ዛሬ አንቺ ትጸልያለሽ አላት። እኔ እኮ ጸሎት አልችልም አለችው። ከኔ አቅም በላይ ነው ህመሙ አለ። ኖ እግዚአብሔር ዛሬ አንቺ እንድትጸልይ ይለኛል አለ። ወይ ጉዴ አለችና እሺ ብላ ሄደችና ብዙም ጸሎት አትችልም። ጌታው ሄዳ በልጇ ፊት መጨረሻ ላይ አጠገቡ ላይ ቆመችና ጌታው እኔ ብዙም ጸሎት አልችልም፣ እኔ ቤትም መንገዱ መጥፎ ነው፣ ጭቃ ነው፣ መርካቶ ሰፈር ነው የምኖረው እንደምታውቀው ጭቃ ሰፈር ነውና በከፍተኛ በዚህ በወረዳ በዚህ በቀበሌ በዚህ ቤት ቁጥር ታገኘኛለህ፣ ግን በዚህ በኩል ከመጣ ጭቃ ስለሚያስቸግር በዚህ በአቶ ልክሌ ገራይ በኩል ብትመጣ ይቀላል። ጌታው እባክህ ልጄን ፈውስልኝ ብላ ስትነሳ ልጇ እማዬ ራበኝ አላት። ምን አልካለችው? ዳንኩ እኮ ከልጅው ጋር ተወጣለች። አሜን 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 አሜን። የሆነ ዕውቀት የሆነ ረቂቅ አያበዛም ኢየሱስ። አሜን አሜን። ይረዳል። አሜን። እኛን በጣም እንደው በቃ ዲግሪ ዶክተሬት ምናምን በቃ እንትን ብለን በቃ እንዲህ የክሊ ቤተሰብ ልጅ የክሊ እንደው እንትን ያለ ነገር የሚለው ኢየሱስ ክርስቶስ ይቀበላል። አሜን
በቃ እንዲህ በል ውስጥ ከጎናቸው ያለው ሰይጣን ድብን ይበል እሱን ያየው ጠላት ይመል ያንተ ወላጅ ግሩም ነው በል ውስጥ ከጎናቸው ያለው ሰው ጫብጡና ንገሩት ያንተ ወላጅ በቃ ጫብጣታ አሜን በሉ አሜን አሜን አሁን ሮጣ ወጣችሁ በር ለማየት እኮ እንዴት አይነት ጨፍኝ ከመቼው ደስ ወጣ ከመቼው መጣ በበትበት ጸሎቷ ተዘልቶ ስለ ስርዓትን ሰንጥቆ ፀሐይን ዘሎ የፀሐይን እምብርት አልፎ መጥቶ አሜን በሉ ባካችሁ ጨቃ ሰፈር ለመጥቶ ኢየሱስ ክርስቶስ ልጁን ብድግ በሽታው ከላው ላይ ብድግ አሜን በሉ ባካችሁ ቀንበራችን ይመታ አሜን በሉ አሜን ነውራችን ይመታ አሜን ጥያቄያችን በኢየሱስ ስም የተነካ ይሁን አሜን በሉ አሜን ልክ እሷ በቀንነት ነው የጸለችው ረግግን መላበዘችው እኔ አልችልበትም እኔ አላውቅም ቤቴን እንደው ብትመጣው እንኳን አያስገባ ሰፈሩ መንገዱ ጭቃ ነው ግን አንተ መምጣት ትችላለህ ራራልኝ ልጄን አድንልኝ ብላ ግን አይኗን ጨፍነ ጸልየ ስትነሳ ጸሎት ኢየሱስ ክርስቶስ መጥቶ ፈቶታል አሜን ዛሬ ነገር ይፈታል አሜን ባካችሁ አሜን በሉ አሜን የኛ ጉዳይ ይፈታ አሜን አሜን በሉ አሜን ወላጃችን በቂ ሆነ ዕውቀት አለው አሜን በቂ ሆነ ችሎታ አለው በቂ ሆነ ቃል አለው ስልጣን አለው ነገርን ይፈታል ቀንበርን ይሰብራል እንባይን ያብሳል ኢየሱስ ሲመጣ ቁስለትን ይፈውሳል ጥያቄን ይመልሳል አሜን በሉ አሜን ስለዚህ ሃሌሉያ በሉ አሜን ይህ ወላጅ ካርቶወ ይህ ወላጅ ከመጣ የማይረሳሽ ከሆነ ማንም ይርሳሽ ኢየሱስ ያስተውሰኝ አሜን ሃሌሉያ ጄካቶል ቮጎስፒስ ማንዶ ቪልቬንዳ ማንም አይቅረብ ጌታ ይቅረብ አሜን ማንም ይተው ኢየሱስ አይተውሽ አሜን የሰማችሁ ነው ወይ ማንም አያጅብ ማንም አያጨብጭብል ማንም አይቆምልሽ ኢየሱስ ክርስቶስ ግን ብቻ ከጎን ይቆም አሜን እግዚአብሔር ብቻ ይዋጋልህ እግዚአብሔር ብቻ ይቆምልህ ኢየሱስ ብቻ ይፍረድልህ አሜን አሜን ሃሌሉያ ምንም አይኑሪ ምንም አይልበርክ አይኑሪ ምንም ስልጣን አይኑሪ የሚነግፍ ጎሸምን አይዞምን በርታምን አይኑር ኢየሱስ ክርስቶስ ብቻ በህልውናው ነው በማስደንገጡ በመፈራቱ በቃሉ ስልጣን በፈውሱ በምህረቱ በጸጋው በፍቅሩ በችሎታው አሜን በሉ ባካችሁ አሜን በዳኝነቱ ሃሌሉያ በሙሉ ክብር ይምጣ አሜን ችክሽሽቶ አሜን ቅድም እንዳለችው መንፈስ ይባል ብዙ ጣጣ በሳ ነበር ኢየሱስ ክርስቶስ ሲገባ ቤትን ለቆ ሄዳል አሜን ሄዳለች ምን አሜን ቤንቶልቮስ ቢጋንቶለ እዚህ ውስጥ እግዚአብሔር የሚያከብር ሰው አለ አሜን ወላጅ ከፍ ከፍ የሚያደርገው ሰው አለ አሜን የሚጦረው ሰው አለ አሜን አንድ ነገር ልንገራችሁ ይህ ወላጅ ጦርና ቀባሪ አይደለም ጦርና አክባሪ ነው አሜን እድል ጦርና ቀባሪ ነው ያንተ ወላጅ ግን ጦርና አክባሪ ነው አሜን ለወግ የሚያበቃ ነው አሜን በሉ አሜን የብዙዎችን ታሪክ ቀይሮ አሜን መጥቶ የብዙዎችን ትጥቅ ፈቷል አሜን በሉ አሜን የመከራን ትጥቅ ፈቷል የበሽታን ትጥቅ ፈቷል የለቅሶን ዘመን አስነስቷል እግዚአብሔር አዋጅን በአዋጅ ገልብጦ አሜን በሉ ባካችሁ አሜን ሸለቆ ላይ የነበሩ ተራራ ላይ ወጥቷል አሜን ያለቀሱት ያለቆሱት ያለቀሱት ስቋል ያዘኑት ተደስቷል የተዋረዱት ከብሯል ሃሌሉያ እና አንድ ነገር ልንገራችሁ ወላጄ ጉዞ ጀምሯል ተጎናችሁ አለው ሰው ወላጄ ጉዞ ጀምሮ ልጃል በረካችሁ አሜን ዋ ኢየሱስ ሃሌሉያ ከሰለኝ በረካችሁ አሜን እስከሰም ሰው ይያቀርብ አሜን ወላጃችን ኢየሱስ አሜን በለዋ አሜን የሰውን ፊት አይቶ የማዳላ አሜን አይን እንደሚያይ የማይፈርድ ጆሮም እንደሚሰማ የማይበይ የሚጠሰውን ጧፍ የማያጠፋ ቅጥቅጥ ሸምበቆን የማይሰብር አሜን ኢየሱስ ክርስቶስ ይረዳሃል አሜን ይረዳሃል አሜን ይደግፋል አሜን ኢየሱስ ክርስቶስ ብቻ ይምጣ አሜን በሉ አሜን 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 ሃሌሉያ ያ ሰው እንዲህ አለ ማንም አይችልም ባለ ጉዳይ ልጄ ሞታለችና ናባክ ቤቴን አንተ ብቻ ነህ ትዝላችሁ ኢያሮስ አንተ ብቻ ነህ ያንተ መምጣት ላይ ትርጉም አለው ያንተ መምጣት ላይ
የማይቻል ነገር የለም። ያንተ መምጣት ላይ ህመም ለቆ ይሄዳል። ባንተ መምጣት ከጉድ ይወጣል። ዝቅ ብሎ ሰገደና እኔ አካባቢ ሁሉ የምኩራብ አለቃ ነኝ። የኔ አለቅነት ከጉድ አያወጣኝም። የኔ ጉዳይ ከጉድ አያወጣኝም። ስለዚህ እኔ የኔን ስልጣን ላንተ እሰጣለሁ። አንተ ብቻ ነህ። አሜን። ማነው ዛሬ ኢየሱስ ክርስቶስን የተጠማው? ኢየሱስን የናፈቀው በቤቱ ላይ፣ በሰፈሩ ላይ፣ በመንደሩ ላይ እንደኔ ልቡ የሚጮህ የተነሳበትን ቦታ ያረሳው ኢየሱስ ክርስቶስ ክብሬ ነው የሚል፣ ኢየሱስ ክርስቶስ ሞገሴ ነው የሚል እግዚአብሔር ያስደነቀው። አሜን በለው። አሜን። ብዙ ጊዜ ወድቀህ የተነሳ ከእግዚአብሔር እጅ የበላህ ይኸው እግዚአብሔርን ውለታ የቀመስክ የዚህ ወላጅነት ጥቅም ገባ። ማነው በጣም ደስ የተሰኘ? ኢየሱስ ክርስቶስ ሰው አደረገ። ከአመት ከትቢያ አንስቶ ሰው ያደረገ ያከበረ እግዚአብሔር ስብራትን የጠገነ እግዚአብሔር ያከመ እግዚአብሔር አንስቶ ከሰው ያስቆጠረ ሰው ሰፈር ላይ ቀላቀለሽ ባለውለታ የሆነ ኢየሱስ፣ ሕይወት ሰጪ ኢየሱስ፣ ኃይለኛ ኢየሱስ፣ ከሰለሞን የሚበልጥ ኢየሱስ፣ ከሰለሞን የሚበልጥ ኢየሱስ፣ ጥበብና እውቀት የተሞላው ኢየሱስ፣ ማንነትን ልኬታን የሚያውቅ ሰፈሬን መንደሬን የሚያውቅ ጸባይን የሚያውቅ ኧረ ወላጅ ነው። ኧረ ወላጅ ነው። ኧረ ወላጅ ነው እሱ። ሃሌሉያ! ኧረ ወላጅ ነው። አብልቶ አጠጥቶሃል፣ አጠጥቶሻል፣ ከጉዳ ወጥቶሻል፣ ከመንጋጋ ከጥርሱ መንጋጋ ፈልቅቆ ያወጥቶሃል፣ ተዋርቶልሃል። አሜን አሜን። እስቲ ወላጆን የምልህ እጁን እንደዚህ አንስቶ ወላጄ በእውነት ይበለው። አሜን አሜን። ሌላውን ጥያቄ ተው። ወደ እሱ ሲቀርባል አውታሩ ሲዘምር ምስጋና ይዤ አምልኮ ይዤ ስመጣ ፊቱን ሳይ ጥያቄን ሁሉ ወዳትች አሜን አንተ ብዬ ማምለክ ጀመርኳል፣ ማድነቅ ጀመርኳል። ይህ ወላጅ የገባለት ሰው የሰማችሁ ሌላውን ሁሉ ተው። እርግጠኛ ነኝ ያንተ ሕፃን ልጅ ያንተን ቦታ ይዘህ መንቀሳቀሳችን እርግጠኛ ነኝ። እናቱ እቺ ሕፃን ያንቺን ቦታ ይዘህ መንቀሳቀስ አትችልም ማለት እቺ ሕፃን አይደል? እዚህ ውስጥ ያለችው ሕፃን ትችላለች? ሚሚ አንቺ ያከፍሻት እንት መድከና እንጂ ትያታለሽ። ነሽ መሪሌ እንጂ ኩል ብለሽ ትስጃታለሽ። ብዙዎች ቁልፍ ያልሰጠን ሕፃንነታችን ስለሚያውቅ፣ አስተሳሰባችን ጭንቅላታችን ስለሚያውቅ፣ ልቦናችንን ብቃት ምን ያህል እንደው ስለሚያውቅ ኢየሱስ እስቲ ዝም ብላችሁ ኢየሱስ ባልባካችሁ ኢየሱስ ነው በደንብ እስከልባችሁ እስቲ ኢየሱስ ባልባካችሁ ኢየሱስ ኢየሱስ ወላጅ ነው። አሜን። ወላጅ ነው። አሜን። ጥሩ ወላጅ ነው። አሜን። አባቴ እንኳን እኔን ተጠንቅቆ ያሳድገኝ የለም። አንተ እንኳን ተጠንቅቀህ ልጅህን ታሳድገለህ። እግዚአብሔር ይህን ቤተክርስቲያን ያሳድጋታል። አሜን። አንተን ያሳድግሃል። አሜን። ቤትህን ይመራል ኢየሱስ። አሜን። ጉዞ ጀምሯል። አሜን አሜን አሜን። ወላጅ ነው። አሜን። ወላጅ ነው። አሜን። እስታሜን ብሎ አሜን አሜን። ሃሌሉያ አሜን። ጋላትያ ላይ ምን ይላል? ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለም። ልጅም ደግሞ ከሆንክ በክርስቶስ ኢየሱስ የእግዚአብሔር ወራሽ ነህ። አሜን። በክርስቶስ ኢየሱስ የእግዚአብሔር ወራሽ ነህ። አሜን። ዋ ስለው ስናገር እግዚአብሔር ብልጽግናን ጊዜ አሳየኝ ጌታ። እንዴት እንዳሳየኝ አላውቀውም። እኔ ማየት የሚገባኝ ሰው አይደለሁም። ታሽ
ታሽጎ እንደ ድፍድፍ ነዳጅ ማደያ አንዳንዶች አያችሁ አላችሁ ድፍድፍ ማደያ ታሽጎ ያለው ነው አሳየኝ አልቅም ወረስሽ ማል አድርጎኛል ታውቃለህ ልጅ አጣው ለማስወረስ ይሄን ሁሉ አለ አቤት ልጅ አጣው አለ እስቲ እጃችሁን በልባችሁ ላይ አድርጉና ልጅ አድርገኝ በለው እንደዛ በለው በግድል ልጅ አድርገኝ እግዚአብሔር እሺ ብትሉና ብትታዘዙ ተናገሩ በደንብ ይሰማ ድምፅን አሰማ የምድሩን የሰማዩን ብቻ ቆርል በምድርም የሚያስወርሰው በረከት አለ አሜን በእግዚአብሔር ዳይ አይደለም ባይዘው እንዴ ምን ተወረሰ ምን ከወረሰ ያስፈልጋል ምን እንትለ ለሚወዱት ያዘጋጃቸው ብዙ ልብ ውስጥ ይልል ያልተጠበቀ በረከት ያልታየ አንድ ነገር ልንገራችሁ በደም ስሙ ማንም ያልወጣበት ያልገባበት በር እንዳለው ግን ታውቃላችሁ ኢየሱስ አሜን ማንም ያልሄደበት መንገድ እንዳለው ታውቃላችሁ ወላጃችሁ አሜን አሜን ማንም ያላየው የእውቀት ሃሌሉያ መዝገብ እንዳለው ታውቃላችሁ ኢየሱስ አሜን ማንም ያልተቀባበት ቀንድ ላይ የተሞላ ቅባት እንዳለ ታውቃላችሁ አሜን ማንም ያልበላው እንጀራ ማንም ያልቆረሰበት ሙሉ እንጀራ እንዳለው ታውቃላችሁ ኢየሱስ የኤልያስ አምላክ ያንተ አምላክ ነው አሜን የኤልሳ አምላክ ያንተ አምላክ ነው አሜን የደቀ መዝሙር አምላክ ያንተ አምላክ ነው አሜን 5 እንጀራና 2 ዓሣ ለ5000 ያጠገበው ጌታ በአዲስ ኪዳን ነው አሜን ዛሬም ኢየሱስ ክርስቶስ ስውር መንገድ አለው አሜን ስውር እንጀራ አለው ስውር መና አለው ኢየሱስ አሜን እንግዲህ ልጅም ከሆንክ ባሪያ አይደለም ልጅ ከሆንክ ደግሞ በክርስቶስ ኢየሱስ የእግዚአብሔር ወራሽ ለምን አላነበው ገላትያ ላይ ወጥተሳችሁና እስቲ ኢየሱስ ክርስቶስ ጌታ ነው በሉ ኢየሱስ ክርስቶስ ጌታ ነው አይሰማኝም ኢየሱስ ክርስቶስ ጌታ ነው ሃሌሉያ አሜን አሜን ልጅነት ነው አሁን የተቸገረ ልጆች ነው የጠፉ ጩሉሌዎች አንድ ቦታ ላይ ጌታ እንዲህ አለ ይህስ በነፊት ጩሉሌ ነው አለ ያውላችሁ 4:7 ላይ ስለዚህ ከእንግዲህ ገላትያ 4:7 ላይ እንደው ለምን ከ6 ጀምሮ አነለብም ልጆችም ስለሆናችሁ እግዚአብሔር አባባት አንደበቴን ይባርኮ በደንብ አድርገህ ስታንብቦ በደንብ እስቲ እግዚአብሔር አባባት ብሎ የሚጮህ የልጅን መንፈስ በልባችሁ ውስጥ ላካ ይኸው በልባችሁ ውስጥ የልጅነትን መንፈስ አባት ብሎ የሚጮህ የልጅነትን መንፈስ በልባችሁ ላይ ላከ በልባችሁ ላይ ጌታ ኢየሱስ ማን ብሎ ምጮህ እስቱላችሁ ማን ጊዜ አባት ወለው አንድ ጊዜ ሁላችሁ አባ በከምባትኛም በአድይኛም በአማርኛም በኦሮምኛም አባ ነው በፊኒሽኛም አባ ነው የሰማችሁ ነው አባ እስቲ እግዚአብሔርን አንድ ጊዜ አባ በለው እግዚአብሔር አባ አሁን ልጅ ነው የሚፈልገው ወላጅ ልጅ ይፈልጋል ልጅነት መወለድ ነው መወለድ ከዘር አይደለም ከስጋና ከደም አይደለም ከእግዚአብሔር
የእግዚአብሔር ሐሳብ ከኪዳኑ በክርስቶስ ኢየሱስ መወለድ ነው። በቃ አሜን በሉ። አሜን። ከተወለድ የእግዚአብሔር ልጅ ነህ። የእግዚአብሔር ልጅ ከሆነ ደግሞ በክርስቶስ ኢየሱስ የእግዚአብሔር የሆነውን ነገር ሁሉ ትወርሳለህ። አሜን። ስለዚህ ኢየሱስ ክርስቶስ ጌታ ነው በሉ። አሜን አሜን። ኢየሱስ ክርስቶስ ጌታ ነው። ስለዚህ በዚህ ቦታ ላይ አባት ብሎ የሚጮውን የልጁን መንፈስ በልባችሁ ውስጥ ላከ። በእኛ ውስጥ ምንድን ነው የሚጮው መንፈስ? ጥፋት ነው፣ ምቀኝነት ነው፣ አድመኝነት ነው፣ አለመውረስ ነው ወይስ መውረስ? ምን ይሰማል ብለው መጮ ይሰማኛል። የሰማችሁ ነው? መጮ ወደ ልጩ የሚል ድምፅ አለ። ስለዚህ አሁን ምን እንደሚሰማችሁ ልንገራችሁ። ውስጣችሁ ላይ የሚጮህ የልጁ መንፈስ፣ አሜን፣ የሚዘምር የልጁ መንፈስ፣ አሜን ብሎ ባካችሁ። የሚዘምር የልጁ መንፈስ፣ አሜን ብሎ ባካችሁ። ሰይጣንን ጉድ የሚሰራ የቃሉ ወንጌል ሰይፍ፣ አሜን አሜን። የሚጮህ የልጁን መንፈስ በልባችሁ ላከ ይላል። በልባችሁ ላከ እንዲህ ላከ ብሎ ካለ በኋላ ምን ሳላችሁ? ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለም። አያችሁ ይላችሁ። ባርነት ምንድን ነው? ባርነት ባርነት ምን ማለት ነው? እጃዝስተው ምናገር የሚመልስልኝ ነው። ባርነት ምን ማለት ነው? እስታባቱ አልደመልስልኝ። እሺ ማይ የራሱ መብት የሌለ አንተ ተሽብራ ዘር ይባላል። መልስልኝ። የተሸጠ እግዚአብሔር ይባርክ። እግዚአብሔር የተሸጠ ባሪያ ሌላ ሰው ባሪያ መልሱልኝ እንጂ ባሪያ ማለት ባሪያ ምን ማለት ነው? የማይወርስ የሚናገር ዕቃ ማለት በቃ የሚናገር ብቻ ዕቃ። አሁን በዚህ ቦታ ላይ መውረስ አይችልም ባሪያ። በዚህ የሰማችሁ መውረስ አይችልም። አንድ የሆነ ነገር የገዛው በቃ ዕቃ ነው። የሰማችሁ አሁን እኛ በክርስቶስ ኢየሱስ ክርስቶስን ማዕከል ያደረገ ክርስቶስን ያማከለ ሕይወት እንዳንኖር ያደረገን ባሪያ አድርጎ የገዛን ነገር ምንድን ነው? ቋንቋ ነው፣ ዘር ነው፣ ቅናት ነው፣ ምቀኝነት ነው፣ አድመኝነት ነው፣ መለያየት ነው፣ መናፍቀኝነት ነው፣ ንፉግኝነት ነው፣ ስስታምነት ነው፣ ኩራት ነው፣ ትዕቢት ነው። የተገዛ ማለት ነው፣ የተሸጠ ማለት ነው፣ የተንበረከከ ሌላ ኃይል በላዩ ላይ ያለበት። ስለዚህ ልጅ ነህ ካለ ከእንግዲህ ልጅ ነህ እንጂ ባሪያ አይደለም ካለ ከባርነት ተሸልቅቆ መውጣት። አሜን። እስቲ አሜን በለው። አሜን። ከባርነት በክርስቶስ ኢየሱስ መውጣት፣ ከባርነት በእግዚአብሔር ቃል መውጣት፣ የዛኔ ልጅ እንደሆነ እናያለን። ልጅነት ውድ ነው። አሜን በለው። አሜን። ያ ዘማሪ ልጅ ከመባል ሌላ ምን ሊሆና ልጅ ከመባል ሌላ ምን ሊሆና አይደለም። አልገባችሁ? የገባ ሰው እስቲ አሜን ይበላል። አሜን። ልጅ ከመባል ምን ሊሆና ልጁ አደረገኝ እኮ ምን ሊሆና ያን ዘማሪ ሲወደው ገና ይላል። እሱ በያይ ደስ ይላል። ወገኖች እውነት እኮ ማለት ነው። ልጅ ከመባል ምን ሊሆና ታዲያ በአብ ቀኝ አስቀመጠኝ ምን ሊሆና? ከዚህ የሚበልጥ ምን አለ? ምን ሊሆና? ሃሌሉያ አሜን። ልጅ
ስለሆንክ ደስ ይበል። አሜን። እስቲ አሜን በሉ። አሜን። አሜን። የጌታ ልጅ ስለሆንክ አሜን በሉ። የማንም ልጅ አይደለም፣ የጌታ ልጅ ስለሆንክ የትኛውም ዘር ልጅ አይደለም፣ ሌላኛውም የማንም ቤተሰብ ልጅ አይደለም። የባለበት እከሌ የዶክተር እከሌ ወንድምነት አይደለም የሚያኮራ። ሃሌሉያ። የዚህ የሚኒስትር እከሌት ኢዊት በመባል አትኩራ፣ ወይም ሌላ በጣም የሆነ ነገር በመንዳት አትኩራ፣ የሆነ ጥሩ ቤት ላይ በመኖር አትንደላቀቅ። የእኛ ኩራት፣ የእኛ ዝርግፍጌጥ፣ የአደባባይ ውበታችን፣ መጠሪያችን፣ ዝርግፍጌጣችን ባካችሁ አሜን በሉ ባካችሁ። እዚህ ሰው አለ ወይ? አሜን። እስቲ አንድ ጊዜ ባካችሁ ሃሌሉያ በሉ። አሜን። የሚያኮራ ኢየሱስ ነው። አሜን። በኢየሱስ ክርስቶስ ያልተደላደለ በምንም አይደላደልም። በክርስቶስ ኢየሱስ ያልጠገበ በምንም አይጠግብም። በክርስቶስ ኢየሱስ ያረካ ሰው በምንም አይረካም። ሁሉ ጊዜ ጥያቄ ለምን ለምን እንዴት ለምን የሚል ነው። መልሱ ኢየሱስ ብቻ ነው። አሜን። እስቲ አሜን በሉ ባካችሁ። አሜን። እስቲ ለዚህ ለልጅነት ብቻ አንድ ሰው ያልገባ እንዴት አምሮ ዝም በል የገባ ሰው ብቻ ከሰይጣን መንጋጋ ያመለጠ ሰው ብቻ ተልካና ጭብጨባ ቤት ውስጥ ከምንነቃለ እስቲ አሜን በሉ። አሜን። ከእንግዲህ ልጅ አሜን በሉ። ባሪያ አይደለም። እስቲ አሜን በሉ። አሜን። የሰይጣን ባሪያ አይደለም። የሲኦል ባሪያ አይደለም። እስቲ አሜን በሉ። አሜን። የኢየሱስ ልጅ አሜን። የኢየሱስ ልጅ ከሆነ ኢየሱስን ታደምቀዋል፣ ታሊቀዋል ነው። እስቲ አሜን በሉ። አሜን። አባቴን ሃሌሉያ። ኢየሱስ ላይ ማመቻመቻችን ና በኢየሱስ ክርስቶስ ላይ ማመቻመቻቻል። አሜን። በዘንድሮ ላይ ትልቁ ችግር ኢየሱስን መግለጥ የለም፣ ነገር መግለጥ፣ ተንኮል መግለጥ። እሱ የከሌ ልጅ እሱ ስለሱ ለመናገር ነው። ጌታ ይገስጽ። የቤት ስራው ይጥፋና አሜን በሉ። ስለ ኢየሱስ ብቻ ብንናገረው ሌላውን ወላጁ ተከረ ያደርገው። አሜን። አሜን በሉ ባካችሁ። አሜን። አልገባችሁ? እናገር ፈለኩትን አንተ ስለ ኢየሱስ ክርስቶስ መናገር ጀምር። ሌላው በኢየሱስ ክርስቶስ መስቀል ላይ ጣል። አንተ ማምለክ ጀምር። አሜን በሉ። አሜን። አሜን በሉ። አሜን። ማጨብጨብ ጀምር። ለእግዚአብሔር ሙሉ ክብር መስጠት ጀምር። የምስት ቢዝነስ ነው አለች። አቶ ጋሼ ክሌ፣ ወንድም ክሌ፣ ወንድም ጥላ፣ ወንድም ጌታ፣ ወጣት ክሌ፣ ያቆንጆ ክሌ፣ ኢንጂነር ክሌ፣ ዶክተር ክሌ የሚባለው ሁሉ የሰይጣን እንዶ አገልግሎ ሰይጣን አገልግሎ እጁ እንደታሰረ ልቤ ላይ አልተሰማኝም ይላል። ልቤ ላይ አልተሰማኝም። ኧረ ልቤ መቼም ቢሆን አይሰማም፣ ከሞትም በኋላ አይሰማም። ኧረ ልቤ ከልቤ ውጣ። አሜን በሉ። አሜን። ወዳጂ ልብ ውስጥ ግባ። አሜን። አሜን። ስታን ጊዜ ባካችሁ ድብ እናደርጋችሁ። እስቲ አሜን በሉ። አሜን። አሜን። ስለዚህ ባርነት አንገት አቀርቅሮ ማለት ነው። መብት ማጣት ነው። ቅድም እንዳለችው መብት ማጣት የተሸጠ በቃ ዕቃ ማለት። ስለዚህ አንተ የልዑል እግዚአብሔር ዕቃ ነህ ወይስ የሰይጣን ዕቃ ነህ? አሁን ወላጃችን ኢየሱስ ተከር እንዲያደርግ ነገሮቻችን ሁሉ ለዚህ ወላጅ ቀኝ መስጠት ያስፈልጋል። አሜን። ተማሪክ ያለው አሜን። ህይወቴን ልትሰጥቸዋለሁ። አሜን። እስቲ አሜን በሉ። አሜን። አሜን። እስቲ ሁሉ እንዲህ በሉ። እኔ ነገሬን ለኢየሱስ ሰጠው በሉና ከጎናቸው ያለው ሰው ጨብጡት። እኔ ነገሬን ለኢየሱስ ሰጠው። አሜን። ይባካችሁ እኔ ትልቅ ስራ ሰይጣን እንዳንሰራ የከለከለን ምን እንደሆነ ታውቃላችሁ? ስለ ኢየሱስ ክርስቶስ እንዳናወራ ሌላ ነገር ማውራት። ያፋችን ገበር የተከራየ ሰይጣን ይመታ። አሜን በሉ። አሜን። ጌታ ኢየሱስ አልገባችሁ? አሜን። የአንደበታችን ገበር የተከራየው ስለ ደካማ ስለ እከሌትና ስለ እከሌ ማውራት አቁመን ስለ ኢየሱስ ክርስቶስ መናገር እንጀምር። አሜን። አሜን።
ስሙ ቤተክርስቲያን መስጊድ እየገዛ ምን መነጋገር ያስፈልጋል? ምን ንጮት? ምን ስብሰባ ያስፈልጋል? መጸለይ እንጂ አላያችሁ ምዝግታ አንደበት ይባላል። በደንብ ተናገሩ ታዲያ አይታለህ መስጊድ ቤተክርስቲያን ይወርሰ ምን እንጂ ታስፈልጋል? ጀስት ጊዜ አባዬ ስታን ጊዜ እኔ ብቻ ወካቸው ሁላችሁም አንድ ጊዜ እጃቸው ዘርጉና አባ በሉ እባካችሁ። ሆምወርክ ሰጥቶ እኮ ስራ እሱ እየሰራ ነው። ሆምወርክ ሰጥቶ የቤት ስራ ሰጥቶ እንድንባላ አድርጎ እንድንሳሳብ አድርጎ ጥያቄ በጥያቄ አድርጎ እዚህ ከዚህ ጋር እየለጋ እሱ ስራ እየሰራ ስራው ይፍረስ። አሜን በሉ። አሜን። እስታን ጊዜ በኢየሱስ ስም ስራው ይፍረስ በሉ እባካችሁ። አሜን። በኢየሱስ ስም ስራው ይፍረስ። ክርስቲያን የሆነ እኮ ኢየሱስ አሁን አለ ሄዱና እዩ። ሰምታችኋል? እኔ ሰምቼ ነው። ፖሊስ ነው የምጠብቀው አሉ። አርባ መስጊድ ወረስን ብሎ ማለት እኮ እየሰማችሁ ነው አይደል? ይሁንና ዘይ እንትና እኔ እየተጋፋን ነው። አንቺና እኔ እንዲያለ የቤት ስራው ይጥፋ። አሜን በሉ። አሜን አሜን። እስቲ በኢየሱስ ይመታ በሉ። በኢየሱስ ይመታ። እንዴት ይሄ ቤተክርስቲያን መስጊድ ይገዛል? አንተ እያለ አንቺ እያለሽ አንተ ልጁ እያለ ኢየሱስ ክርስቶስን ስቦ በዚህ ከተማ ላይ የሚያመጣ ሰው ነው የሚፈልገው። ጥያቄ በጥያቄ የሚያደርግ ሰፈሩን በወሬ የሚያላጋ ሳይሆን የሚያምስ ሳይሆን እየሰማችሁ ኢየሱስን የሚሰብክ ኢየሱስን እየጮኸ ጃኮ የሚያደርግ ከተማው ላይ አሜን። እስቲ አሜን በሉ። አሜን አሜን። እስቲ አንድ ጊዜ ሃሌሉያ በሉ። አሜን ሃሌሉያ። የሰማችሁ የቤት ስራው ይጥፋ። አሜን። እስከ ጎናቸው ያለው ሰዎች የሰይጣን ስራ ይጥፋ በሉ። አንዱ ይዘባካችሁ የሰይጣን የቤት ስራ ይጥፋ በሉ። የሰይጣን የቤት ስራ ይጥፋ። ምን ስብሰባ ታደርጋለህ? ይሄ ጊዜ ተያይዞ መጮህና ማልቀስ የሚያስፈልገን ጊዜ ነው። እግዚአብሔር ምስክሬ ነው ወገኖች። ያልቅሽ ያለው በከተማችሁ ላይ አንድ ቤት አይቼ መስቀሉ ከላይ ተቆርጦ ገና ጨረቃው አልተደረገም፣ ሊደረግ ነው። ስሙ ዛሬ 229 ሰው የሞት ፍርድ ሊፈረድባቸው ነው አፍጋኒስታን። ሰምታችኋል? ዛሬ ለምን ኢየሱስ አሉ ብሎ ቤተክርስቲያን መስጊድ እኮ መቁረጥ እኮ አለ። የሰማችሁ ነው? ለምን ኢየሱስ በቤት አሉ ብሎ አንተ እዚህ ትባላለህ፣ አንተ እዚህ ትነካከሳለህ፣ እኛ እንነካከሳለን። ስብሰባ ይጥፋ። ምን ስብሰባ ያስፈልገናል? 229 ሰው ዛሬ ሊገደል ነው፣ መስዋዕት ሊሆን ነው። አንተ እንጀራ ጠግበህ ሞልቶ እንትን እያልክ ስብሰባ ታደርጋለህ። የስብሰባ ጊዜ ቤተክርስቲያን ለዚህ ወላጅ በቃ አባይ የምንልበት ጊዜ ነው። 229 ሰው ዛሬ ሊገደል ነው አፍጋኒስታን ላይ የሞት ፍርድ ሊፈረድ ነው ዛሬ። ይሰማችሁ? አረ እግዚአብሔር ታዝቦናል። ወላጁ አንዳንድ ወላጅ ጨዋን ይታዘባል። ይኸውላችሁ የኛ ወላጅ ጨዋ ነው። እስቲ አሜን በሉ። አሜን አሜን። እስቲ እጃችሁን ዘርጉና ወላጄ ጨዋ ነው በሉ። አንስ ያለ ወላጄ ጨዋ ነው። ሰፈር ለሰፈር ስለ እክሌት ነው የምታወራው? ስለ ኢየሱስ ክርስቶስ ነው የምታወራው? ስለ ቤተክርስቲያን ወገኖቼ፣ አሁን ይሄ ጊዜ የጨዋት ጊዜ ነው። እኔ ቅርታለሁና ጾምና ጸሎት የምትይዙ ሰዎች ተስማሙና ጾምና ጸሎት ይዛችሁ አብራችሁ የምትወጥቁበትና የምታለቅሱበት ጊዜ ነው። የእኛ ቸርች አይደለም። አቤት አልገባህማ። የአባቴ ቤት ነው እየተወረሰ ያለ። እውነቱን ልንገራችሁ። ኦኬ፣ ይሄ ወላጅ አሁን እንዲህ ልበል፣ በርስም ስሙኝ። አሁን መልዕክቱ ይሄ ነው። 4 አይነት ሰዎችን ይመስላል ይሄ ወላጅ። በደምብ ስሙ፣ ጻፉ። የሚጽፉ እየጻፋችሁ ስለሆነ ጻፉ። አንዳንድ ቤት ላይ ይህ ወላጅ ለማኝ ሰው ይመስላል። ይሄ ወላጅ እኮ ነው። ወላጅ እኮ ነው። እየሰማችሁ ነው?
ለማኝ ሰውን ይመስላል። ለማኝ ጊዜሽን እየለመነ ጉልበትሽን እየለመነ አልጋሽን እየለመነ አልጋይን እየለመነ መኪናዬን እየለመነ ገንዘቤን እየለመነ ለማኝ ሰውን ይመስላል። በአንዳንድ ቤት በአንዳንድ ህይወት ውስጥ በአንዳንድ ልብ ውስጥ ይሄ ወላጅ አሁን እየመጣው ነው። በደምብ ስሙኝ። ይሄ ወላጅ ለማኝ ይመስላል። በአንተ ውስጥ እየለመንከው ነው፣ እሱ እየለመነ ነው። ለማኝ ሰው ይመስላል። እየለመነ ነው። እባክህ አብረን እንስራ፣ እባክህ አብረን ይሁን እያለ ማለት ነው። ሁለተኛ የወላጅ ብስጩ ሰው የሚናደድ የተቆጣ ሰው ይመስላል። በአንዳንድ ቤት ውስጥ የተበሳጨ ለምን እዚህ ያመጣሁት ለምን እዚህ ያመጣሁት ለምን እንዲህ ያደረግኩት ብሎ የተበሳጨ ለዚህ ደረጃ በቃሁት ወይ ያዋረደኝ ብሎ ይኸውላችሁ እግዚአብሔር ካከበረበት ክብር ደረጃ ኢየሱስን ጥሎ ማለት ነው። ጤላ የተበሳጨ የሚያበሳጩ ሰዎች አሉ። እየሰማችሁ ነው። ይህን ወላጅ እያናደዱ ጉራቸውን እያቆራረሩ ኢየሱስ ክርስቶስ ወገኖች ዋጋ የከፈለበት ቤት እንኳን እየተዝናኑ እንደውም እንትን እያሉ እየሰማችሁ ነው። አንዱ ነው አሉ አንድ ቦታ ላይ ስንነገር ስንሰማ በእኔ ደም ነው ይሄ ቤተክርስቲያን የተመሰረተው አለ አንድ ሽማግሌ። በእኔ ደም የኢየሱስ ደም ቀለው ማለት ነው። ይሄን ደፋረን ሲል ድንበት አይገር በእኔ ደም ነው ይሄ ቸርች ቆይ የተመሰረተችው። ደሙ የኢየሱስ ደም ረክሰው ያንተን ደም ፈልገው አተሽው በአንተ ቤት ኢየሱስ ክርስቶስ ተቆጥተው ተመሳጭቶ እያለቀሰ ነው ያለ ማለት የምታደርገውን ሁሉ ለምንድን ነው እግዚአብሔር ከፍ አደረገ? ለምንድን ነው ያስተማረ? ለምንድን ነው መኪና የሰጠ? ለምንድን ነው ቤት የሰጠ? ለምንድን ነው የቀባ? ለምንድን ነው ይሄን የሰጠ? ጓደኞች ያሉዱ ብዙዎች በመኪና አደጋ አልሞቱም። ማታ ቤተሰቡን ሁሉ አብልቶ እራት በልቶ ስራ ልስራ ብሎ ወጥቶ አንድ ታክሲ ሾፌር ከኋላ ስትገጨው መኪና አንዷ ወይኔ ምን ነካሽ እያለ ከእሷ ጋር ሄደችና ከፊት ለፊት ቆማለች። መኪናውን እያየ እያለ ሌላኛው መጥቶ እሱን ጠርጎ ሄደ። ጉል የምትገባው በኢየሱስ ክርስቶስ ኃይል ነው። አቤት በእናንተ አቅም የምትገቡ በቃ የጨበጣችሁ ይመስላችኋል። አታውሳቸው። አገሩን አልነግራችሁም። ኢየሱስ ምስክር ነው። ግን ውሸት እየተናገርኩ ነው። ከቤተሰቡ ጋር በቃ አስተኝዋቸው ብሎ ልጆቹን ሌላ አብልቶ አጥቦ ከእሷ ጋር አብልቶ ተጫውቶ ታክሲ ይዞ ወጥቶ ከኋላ መተችውና ከፊት ለፊት ቆመች አድርጋለች። እሷ ደግሞ መኪናውን እያየ እና ዋዋን ሊደውል ብሎ ስልኩን እያየ ሌላኛው መጥቶ ጠርጎ ሄደ። እሱ አቤት አጥንቱ ሁሉ ተከስክሶ እንዳለ ያም ደግሞ ያልተገኘ መጥቶ ሄደ። ፍሬዌል ወላጅህን እያስቆጣ ነው እያስደሰትክ ነው። አይበሳጭብን። አሜን አሜን። ያለ እግዚአብሔር ፈቃድ ጠግቦ የበላ ተግላድስ የቀመሰ ማን አለ ይላል። ስለዚህ ኢየሱስ ክርስቶስ በእኛ ይርካ። አሜን በሉ። አሜን። እስቲ እጃችሁን አንሱና ጌታው አትቆጣብኝ በሉ። አንድ ጊዜ ባካችሁ አትበሳጭብኝ በሉ። አሜን። አንተ አባቴ ነህ በሉ ባካችሁ። በቃ አንተ ወላጄ ነህ በሉ ባካችሁ። አሜን። በአንዳንድ ሰዎች ሶስተኛ በአንዳንድ ሰዎች ቤት ታዛቢ ይመስላል ኢየሱስ። ይኸውላችሁ ይኸው ታዛቢ በቃ እንዲህ ብሎ ይኸውላችሁ ዝም ብሎ ታዛቢ በቃ በትዝብት የተቀመጠ አይናገርም፣ አይሰራም። በቃ አንተው እንድትሮጥ አንተው እንድትናገር እንድትጨፍር እንድትዘፍን ዝም ብሎ ታዛቢ ሆኗል። በአንዳንድ ቤት ኢየሱስ ደግሞ ንጉሥ ይመስላል። ይኸውላችሁ ይኸው ይንጎራደዳል። አቤት እስታሜን ሆኖ ስትወጣ ይወጣል፣ ስትገባ ይገባል፣ ይረካባታል። ልጅ አለችኝ ይላል። እንደ እሰይ ልጅ እንደ ልቤ የሚሆነውን የእሰይ ልጅ ዳዊትን አገኘው አይደለም ያለ። በዚህ ውስጥ ኢየሱስ ክርስቶስ ያገኘው የረካው በጣም በቤቱ ለሚንጎራደድለት ወደና ወደ የሚወጣው
ማን ነው ኢየሱስን ያስደሰተው በእኛ መካከላችን? ኢየሱስ ክርስቶስ ይራራልን። አሜን። እስቲ አሜን በሉ። አሜን። አሜን። በማምለክ የሚረካበት ልጅ አለችኝ እኮ ልጅ አለኝ እኮ ብሎ አንቺን ፈልጎ እዚህ ጉባኤው የሚመጣ አንተን ብሎ የሚመጣ ሰው ማን ነው? ኢየሱስ በጣም የተጠጋ ለዚህ ወላጅ ቅርበት ያለው ይህ ወላጅ መግቦትን ያውቃል። አሜን በሉ። አሜን። እንዴት እንደሚያከብር ያውቃል። እንዴት አድርጎ መንገድ እንደሚከፍትልህ ያውቃል። እንዴት አድርጎ ወደ ቤት እንደሚመጣ ያውቃል። እንዴት አድርጎ ነገር እንደሚቀይር ያውቃል። ይሄ ወላጅ የሚያስደንቃቸው ሰዎች አሉ። አሜን በሉ። አሜን። አሜን በሉ። አሜን። እጃችሁን በአፋችሁ ለሚጭኑ ሰዎች አላችሁ። እስቲ አንድ ጊዜ አሜን በሉ። አሜን። ወላጁ ሽታችሁን የሚለውጥላችሁ፣ ጠረናችሁን የሚለውጥላችሁ፣ ጉድለታችሁን የሚሞላላችሁ። አሜን በሉ። አሜን። ስብራታችሁን የሚጠግን፣ ቀንበራችሁን የሚሰብርላችሁ፣ ቀና አድርጎ የሚያራምዳችሁ። እስቲ አንድ ጊዜ ሃሌሉያ በሉ። አሜን። በዚህ ወላጅ ውስጥ ሁሉ አሉ። አሜን። ልናገረው የፈለኩበት ነገር ላይ እየመጣው ነው። ስሙ ኢየሱስ በሚባል ወላጅ ውስጥ ሁሉ ፓኬጅ ያለው። አሜን። ዋ ኢየሱስ ባካችሁ ውስጥ ዝም ብላችሁ ከፍ አድርጋችሁ ውስጥ አንዴ ኢየሱስ ብሎ ባካችሁ። አሜን። ኢየሱስ በደንብ እስቲ ኢየሱስ ብሎ። አሜን። ኢየሱስ ይሄ ወላጅ ኢየሱስ በሚባል ፓኬጅ ውስጥ ፈውስ አለ። አሜን። መገለጥ አለ። አሜን ብሎ ፍቅር አለ፣ ሰላም አለ፣ እውቀት አለ፣ ዳይንነት አለ፣ ልማት አለ። አሜን ብሎ። አሜን። ድል አለ፣ አሸናፊነት አለ፣ ዝማሬ አለ፣ ሞገስ አለ። አሜን። ኢየሱስ እግዚአብሔር የሚቀባቸው ሰዎች አሉ። ኢየሱስ ክርስቶስ ክብሩን የሚገልጥባቸው ሰዎች አሉ። ያ ሰው ውስጥ አሜን ይበል። አሜን። ክብር ለእግዚአብሔር ነው። ታሪክ የሚቀየርለት። አሜን። እየሰማችሁ ነው? አሜን አሜን። ይሄ ወላጅ ከወይኒ ቤት እንዴት እንደሚያወጣ ያውቃል። ሰማችሁ? ይሄ ወላጅ ከወደቅበት ከተራ ቦታ እንዴት አድርጎ እንደሚያወጣ ያውቃል። አሜን አሜን። በዚህ ወላጅ ውስጥ ክብር አለ። አሜን። በዚህ ወላጅ ኢየሱስ በሚባል ውስጥ ኢየሱስን አተቀውነ ሁሉን አጣ። ኢየሱስን አተሽ ከሆነ የለሽ መኪና ሊሞዚን መዋክሉ የሰማሽ ነው። ቢሚድሉ ይትለጂ ዋጋ የለውም። በጣም ትልቅ ፎቅ ዋጋ የለውም። ትልቅ ሶፋ ላይ ተንቀባረሽ ትልቅ ቴሌቪዥን አምጥተሽ የለውም። ኢየሱስ ክርስቶስ ያለው ሁሉ አለ። አሜን። አንድ ሆነ መጽሐፍ ላይ ሲጽፍ ኢየሱስ ክርስቶስ ይኑርና ሲመረቅ ዶክተር ይቱን ሲመረቅ ኢየሱስ ይኑርሽና ሁሉ ይኑርሻል። አሜን። እስከ ጎዳቸው ያለው ሰው ኢየሱስ ክርስቶስ ይኑርና ሁሉ ይኑር ይበሉ። አሜን። ኢየሱስ ክርስቶስ ይኑርና ሁሉ ይኑር። አሜን ብሎ። አሜን። ክብር ለእግዚአብሔር ይሁን። ጌታ ያስደንቃቸዋል። በጣም የምትደነቁ ሰዎች አላችሁ። እጃችሁን ዋ የኔ እጅ የለበትም የምትሉት ኢየሱስ ክርስቶስ ወደ ቤታችሁ ጉዞ ጀምሯል። አሜን። እስቲ አንድ ጊዜ ሃሌሉያ በሉ። ሃሌሉያ። እስቲ ከጎናችሁ ያለው ሰው ኢየሱስ ወደ እኔ ጉዞ ጀምሯል በሉ። አሜን። ኢየሱስ ወደ እኔ ጉዞ ጀምሯል። ሞክሮ አይመለስም በሉ። አይ ተናገር እንጂ ሞክሮ አይመለስም በሉ። አሜን። ኢየሱስ ክርስቶስ ሞክሮ አይመለስም። ፍጻሜ ይሰጣል። ያስደንቃል። እንባይን ያብሳል። ስብራትን ይጠግናል። ያስደንቃል። ይቀባል። ይፈታል። ትዘላለህ። በኢየሱስ ትደነቃለህ። እግዚአብሔር ያስገርምሃል። አሜን ብሎ። አሜን። ሃሌሉያ። ሐዋርያቶችን ያስደንቋቸዋል። ወላጆች እንደሌላቸው ልጆች አልተዋችሁም እንዳለ አንድ ጊዜ ሁሉም ትቶ ኢየሱስንም ትቶ ሄዱና ወንዝ ውስጥ ባህር ውስጥ አሳ ፍለጋ ሲንቧጨረቁ አደሩና መጨረሻ ላይ ኢየሱስ ክርስቶስ በጠዋት መጣና ሌሊቱን በሙሉ ስለፈዋት አድሮ ወላጅ መጣና ወደ ጥልቁ ፈቀቅ በላለው። ፈቀቅ በላ አሁን ካንተ ሐሳብ ውጣ። አሜን ብሎ። አሜን ብሎ። አሜን። ካንተ ሐሳብ ውጣ፣ ከባዶነት ውጣ አለና ወደ ጥልቁ ፈቀቅ በላለና አሁን ጣረው በስተቀኝ በኩል ጣረው ብሎ እኮ አሁን አለ ጣረው። ኢየሱስ ይባረክ። አረ ሌሊቱን በሙሉ ለፍቻለሁ ያለ አለ። አሁን ይኖራል። አሁን ይኖርሻል። አልገባችሁ? በቃችሁ። የገባ ሰው እስቲ አሜን ይበል። አሜን። እስቲ በቃችሁ። አሁን ይኖርሃል። አሁን ትዘምራለህ። አሁን ትቆማለህ።
አሁን ታመልጣለህ። አሁን ይሞላሃል። ሃሌሉያ በካችሁ ውስጥ አሜን ብሎ አሜን። ከዛ መጨረሻ በስሜ እጥራለሁ ብሎ በስተቀኝ በኩል ወርወር ሲያደርግ አለ። አሜን። ወራጅ ጌታ እኮ ነው አለ። አሜን አሜን። ጌታ እኮ ነው። እስቲ በካችሁ ከጎናችሁ ያለው ሰው ሳይሆን ራሳችሁን ይዛችሁ ጌታ እኮ ነው ማለት ጌታ እኮ ነው። ኢየሱስ ክርስቶስ የሚያስደንቅ ነገር የሚያደርግላችሁ ሰዎች አላችሁ። እስቲ በካችሁ አሜን። በመደነቅ የምትሞሉ አሜን። አሁን ሌላውን ነገር ሁሉ ጣሉና ይሄን ወላጅ ማክበር ጀምሩ። አሜን። እስቲ አንድ ጊዜ ትልቅ ልልታና ጭብጨባ ስጡ ለዚህ ጌታ። ሃሌሉያ ከልባችሁ አሜን። የሚገርም እኮ ነው የምላችሁ። ሁሉን ነገር ትቶ ከዛ በኋላ ወዮ አለና አሳውን ሁሉ ትቶ ጌታ እኮ ነው አለና በባህር ውስጥ ራሱ ወጣ። በሌለበት ቦታ እንድኖር መጣ ሞላ። እሱ ብቻ የሚያስደንቅ ነገር ልንገራችሁ። ኢየሱስ የፈለጉትን አሳ ካገኙ በኋላ ከሰጣቸው በኋላ ኑ ቁርስ ብሉ ብለዋልና ሌላ አሳ ከእሳት ጋር አምጥቶ ኑ በርዷቸዋል። አሁንም እኮ ወላጅነቱ ነው የሆናችሁ። በርዷቸዋል ኑ አሳ ብሎ አለ። አሳ ተጠብሶ አይገኙ ይላል። ይሄ የተጠበሰ የተጋገረ ነገር ይሰጣል። አሜን። በድምፅ አሜን በል አሜን። በድምፅ አሜን በል አሜን። እግዚአብሔር ጨርሶ ስራዬን ሁሉን ነገር ጨርሶ የሚሰጥ ነገር አለ። አሜን። ይችላል። እግዚአብሔር ይችላል። አሜን። አይገርማችሁም? ይሁን አይገርምም? አባት ልክ ዞር ሲሉ እሳት ሞቋል። የእነሱ እሳት የለም፣ ከሰማይ የመጣ እሳት። አሜን። ኢየሱስ ክርስቶስ እሳት አምጥቶ አሳ ቀምሶ የምትፈልጉት አሳ ነው ወይ ብሎ ሲያስደንቅ ባካችሁ ደስ አይደለም? አውቶማቲ አይደለ? የእነሱ እኮ አሳ እኮ አልወሰድም። ግና 153 አሳ ጎትቶ ያወጡት እዛ አስቆምጠዋል። ኖ አሰብ ነው ቁርስ ነው። ይሄ ወላጅ ነው። አሜን። አስደነቃቸው ዋት እሱን ተው ኑ ብሉ። ለሁሉም ምግብ ካዘጋጅቶ የተጠበሰ አሳ አገኙ ይላል። እነሱ ከአሳ ከባህር ውስጥ ነው የሚፈልጉት። እሱ ከሰማይ ከነበረበት ቦታ አሳ አምጥቶ ጠብሶላቸዋል። እግዚአብሔር የሚያስደንቀው ሰው አለ እዚህ ውስጥ። አሜን። ነገር ሁሉ ተገለባብጠው እጁን ባትችሉ የሚደነቅበት ጌታ ሆይ ጌታ ነው እኮ የሚል ሰው አለ። አሜን። ደስ አለ ሳቀ አንድ ወንድም። አይገርምም? እነሱ እኮ የከመሩትን እኮ ክምሩ ተዋላቸው። የእናንተን ለእናንተ አድርጎ አሁን ከኔ ብለዋል። አሜን። አሜን። እነሱ ያከማቹትን 153 አሳ ለእነሱ ተው፣ እነሱ ተው አለና አሁን ኑ ቁርስ ብሉ፣ ኑ የኔን ግብዣ ተካፈሉ። አቤት ከሌማቴ ብሉ፣ ከመሶቤ ብሉ፣ ከኔ ጋር ሙቁ፣ ኑ ከኔ ጋር ቆዩ። አሜን። እሱ ብቻ አይደለም። ከዚህ ልጅ ትወዳኛለህ ወይ? ወላጅነቴን ትወዳለህ? ከዚህ ልጅ ካለ ነገር ይልቅ ኢየሱስን ትወደዋለህ? ከጓደኛ ይልቅ ኢየሱስን ትወደዋለህ? ከሚያሽቃብጥ ከሚያጅብ ይልቅ ኢየሱስን ትወደዋለህ? እንደዛ እኮ ነው። አሁን አጅበዋል፣ ተሸክመዋል። እሱን ተውና ከዚህ ይልቅ ከነኚህ ይልቅ አንዳንዶች ስለ ደቀ መዝሙርቱ ነው ይላል። ግድልም እሱ አሁን ጴጥሮስ ፈልጎ የሄደውን የሰበሰበውን ከነኚህ ይልቅ ምን ትወደኛለህ ወይ? ከ153 አሳዎች ይልቅ ካስከተልካቸው አገልጋዮች ይልቅ እኔን ትወደኛለህ ወይ? ወላጅነት የጥማ የሚገርም ነው። ኢየሱስ ያጥግባል። አሜን። ኢየሱስ የሕይወት እንጀራ ነው። አሜን። ኢየሱስ የበረከት ምንጭ ነው። አሜን። ኢየሱስ የበረከት ማፍለቂያ አመንጪ ምንጭ ነው። አሜን። የማትታወቅ ነገር
የማታውቀው ነገር እግዚአብሔር በእውቀቱ የሚያደርገው ነገር አለ። አሜን። ትደለቃለህ። አሜን አሜን። ጌታ እኮ ነው አለ። አሜን። እስቲ ሁላችሁም አንድ ጊዜ እጃችሁን ባፋችሁ ለጫኑና ጌታ እኮ ነው በሉ። በቃችሁ አንድ ጊዜ ስበረም ተናገሩ። ለምን የምትፈሩ አላውቅም። እዚህ ቸርች ውስጥ ጌታ እኮ ነው የምትሉትን ነገር እግዚአብሔር ይሰራል። አሜን ነው። በደንብ እስቲ አሜን በሉ። አሜን አሜን። የውላድ ጉዞ የጀመረው እዚህ ቸርች ውስጥ ጌታ እኮ ነው የምትሉበትን ነገር ይሰራል። አሜን። ዛሬ በርቷችኋል። እሳት ይዞ እየመጣ አሜን። የመንፈስ ቅዱስ አምልኮ እሳት፣ አሜን። የሞገስ እሳት። አሜን በሉ ባካችሁ። አሜን አሜን። መልእክቱ ይሄ ነው። እየሰማችሁ ነው። ወላጃችሁ እጃችሁ ባፋችሁ ጭናችሁ ጌታ እኮ ነው የምትሉበት ነገር እየመጣ ነው። አሜን። ይችላል። አሜን። ይህ ወላጅ ያስደንቃል። አሜን። እስቲ እጃችሁን ዘርጉና አንተ ድንቅ ነህ በሉት። ጊዜ አንተ ድንቅ ነህ። እስቲ በደንብ ትፈራላችሁ። በኢየሱስ ክርስቶስ ድምጻችሁን የበላው ይበላል። ኧረ ጌታ ይገስጽ። አንተ እኮ አንበሳ የአንበሳ ልጅ እኮ ነህ። አንቺ እኮ የአንበሳ ልጅ ነሽ። አሜን። ኧረ በኢየሱስ ክርስቶስ ድምጻችሁን አውጡ። እስቲ አንተ እኮ ድንቅ ነህ በሉ። እስቲ አውጣችሁ። አንተ እኮ ድንቅ ነህ። አሜን። አንደበታችሁ ይባረክ። እስቲ አሜን በሉ። አሜን። ያስደንቃችኋል። አሜን በሉ። አስደንቃችሁ ሌሊቱን በሙሉ ስለፎደሩና ከሰለሞን የሚበል እዚያ አለ ዝናካራያን አምላክ የተባለ እንቆቅልሽን በሙሉ የሚፈታ የሰማይ ምድር ታላቅ ጌታ አይደለ? እኛ ዘማሪ ያደርጉ ነገር ሲዘምር ግን ደስ ይለኛል። ወደዋለሁ። የኛ ጌታ የኛ ኢየሱስ ትናንትና የመዞር ላንቺ ነው መዘምረው። በደምብ ዘምር። ስሙማ ያለው የሚፈወስ የኛ ጌታ በደምብ እስቲ የኛ ጌታ ዘምር ውስጥ የኛ ኢየሱስ ትናንትና ዛሬም አዲስ ስሙማ ያለው የሚፈወስ ትናንት ነበረው ታላቅ ኃይሉ ዛሬም ይሠራል በዚህ ሁሉ እንመካለን በጌታችን ሲሠራ አይተናል በዓይናችን። አሜን አሜን አሜን። የኛ ጌታ መስጥዘን የኛ ኢየሱስ ያደርጉ እንደዚህ ትናንትና ዛሬም አዲስ ስሙም ያለው የሚፈውስ የኛ ጌታ የኛ ኢየሱስ ትናንትና ዛሬም አዲስ ስሙም ያለው የሚፈውስ የጠላትን በር ጥሶ ገብቶ የሕይወትን ዘር በእኛ ዘርቶ አዲስ አረገን እንደራሱ ክብር ይሁንለት ለንጉሡ። የኛ ጌታ የኛ ኢየሱስ ትናንትና ዛሬም አዲስ ስሙም ኃያል ነው የሚፈውስ ሁልጊዜ አዲስ ነው የማይሻር ክንዱም ጠንካራ ነው የማይሰበር የሆነው ኢየሱስ እኛ ጌታ ታላቅ አምላክ ነው የማይረታ የኛ ጌታ የኛ ኢየሱስ ትናንትና ዛሬም አዲስ ስሙም ኃያል ነው የሚፈውስ የኛ ጌታ የኛ ኢየሱስ ትናንትና ዛሬም አዲስ ስሙም ኃያል ነው የሚፈውስ የድሉ ጌታ ጌታችን ነው እናምነዋለን ስሙ ነው ላንክደው ቃል ገብተናል አንዋሽም ክንዱን አይተናል የሚሰማ ጭብጨባ ትናንትና ዛሬም አዲስ ስሙም
ኃያል ነው የሚፈውስ። አሜን። እስቲ በልታና በጭብጨባ ጌታ ለመስክር። እስቲ ከልባችሁ እልል በሉ ለኢየሱስ። አሜን። ኢየሱስ ይባረክ። አሜን። እስቲ አሜን በሉ። አሜን። አሜን። ይህ ወላጅ ቤታችሁን ይሞላል። አሜን። ይህ ወላጅ ልባችሁን ይሞላል። አሜን። እስቲ አሜን በሉ። አሜን። ይህ ወላጅ በእሳቱ የልደት ይሞላል። አሜን። ይሄ ወላጅ ታሪካችሁን ይቀይራል። አሜን። የሚበላ ኢየሱስ ክርስቶስ ማዕድ ያካፈላል። መሰለኝ አሜን። ዝማሬ ያካፈላል። አሜን በሉ። አሜን። ስጦታን ኢየሱስ ይሰጣል። አሜን። እስቲ አሜን በሉ። አሜን። ይሄን ጌታ ከፍ ማድረግ እንጀምር። አሜን። ሌላ ነገር ቶ አሜን። አሜን። ጊዜው አሁን ሌላውን ነገር ትተን በቤቱ መጮን የሚያስፈልገን ጊዜ ነው። የሰማችሁ ነው። ሌላውን ትከተን የሰይጣን የቤት ስራ ትተን የሰማችሁ ነው። አሳይቼዋለሁ አንድ ቦታ ላይ እቺን ብቻ ልናገር እንዳልጨርስ በቃ 3 በሬዎች ተራራርተው ይኖሩ ነበር። ጥቁር ነጭና ቀይ በሬ ቀን እየበሉ ይውላሉ። ማታ ላይ ሲሰበሰቡና ቂጣቸውን አንድ አድርጎ ይተኛሉ። በዚህ በኩል ጂፕስ ብሎ ይወጋዋል፣ በዚህ በኩል ሲሄድ ያኛው ይወጋዋል። ተቸገረ። በየቀኑ መጥቶ ዞሮ ነው የሚመለሰው። ከዕለታት አንድ ቀን መጣና ያኛውን ሁለቱንም አገኛቸው። አንተ ቀይ ነህ፣ አንተ ጥቁር ነህ፣ ማታ ላይ እኮ አትታይም። እኔ ይሄ ነጩ በሬ ነው እንጂ የሚያጋልጣችሁ እና ይሄን ነጩን በሬ እባካችሁ እሱን ለየሁሉ ተው፣ እናንተ ግን ያልመጣም ማለት ለካስ ረፍቴ ለስ አንተ ነጭ ሆነናልና ከዛ በኋላ ወጉትና ነጩን አባረሩት። ከዛ በኋላ ነጩን ለብቻ ያዘውና በላው። ከዛ መጣሁን ደግሞ አሁን ከዛ መጨረሻ ላይ ሲተኙ ሊቦጭቅ ሆነ። አሁን መኝታ ቀረና ቆሙ ማደር ጀመሩ። ሁለቱም እንደ ድሮ ተኝቶ ማደር የለም። ጎደላ የሚያገል መንፈስ ይመታ። አሜን። ከዛ መጨረሻ ላይ አሁን ምን አለ አልቻላቸውም መሆኑን ወላ የኛ ከዛ ቀን እየተራቡም ትንሽ እየበሉ እየተኙም ማታ ማታ ሳይተኙ ማደር መጣ። እዛ መጨረሻ ላይ አሁን መላ ላይ ጥቁሩ ገባና እንሞኛል ሞኝ ነህ እንዴት አለ። ማታ በሙሉ በጨለማ አንድ ቦታ ተኝታ ታድር ነበር። አንተ ጨለማ ነው የምትመስለው ጥቁር ነህ። ቀዩን ስለሚያይ እኮ ነው የምታወራው። ይሄ ነው ለካሳለን ቀዩን ወጋውና ጥቁሩ አልፈልግም ብሎ ሄደ። ሁለቱንም ለየብቻ አድርጎ በላቸው። ሰይጣን የሚሰጠው የቤት ስራ ቀላል እንዳይመስል እከሌን አባር እከሌን ንቀለው የምትለው ሰይጣናዊ ስራ የእግዚአብሔር ስራ እንዳይመስል። ጸልይለት ለደከመው መንገዱ ለታመመ ግውድፉ ነታብዛ የባልንጀራዬን ትተህ ራስህን አይደለም የሚለው ስቶ ዘማሪ ይሳት ስቶ ዝማሬ ጉድ አይለኛል። እንጸልይ፣ እንረዳዳ። እስቲ አሜን በሉ። አሜን። እንደጋገር ሰይጣን ሆምወርክስ የቤት ስራው ይጥፋ። አሜን። ከጎናቸው ያለው ጨብጡትና የሰይጣን የቤት ስራ ይጥፋ በሉ። አትይዘዋካችሁ በደም ጨብጦ ንገር የቤት ስራው ይጥፋ በሉ። አሜን። የቤት ስራው ይጥፋ። እናትዬ ነው ጨበጠው። አንደበት ይባል አባይ የኔ ቅመም ስወደው ግሩም የሆነው ልጅ ነው ልጅ ታላችሁ። ይሄ ልጅ መጨረሻ ክርስቶስ ምስክር ነው። ታያላችሁ። በጣም ትልቅ ቦታ ይጠብቀዋል። አሜን። በዚህ ቸርች ቀጥ ብለህ አገልግል። አሜን በል። አሜን። አትነቃነቅ። አሜን በል። አሜን። ማንም ቢሆን ቀጥ ብለህ ዝም ብለህ ብቻህን እንኳን አገልግል። አሜን። 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 ኢየሱስ አንተን ካላከበረ እኔን አልቀባኝም። ይሄ እግዚአብሔር ምስክር ነው። ታያለህ። በጣም የምትቀቡ ሰዎች አላችሁ። አሜን። ትልቅ ቦታ የምትደርሱ ሰዎች እስቲ አሜን በሉ። አሜን። ታሪክ የሚሰራባችሁ ሰዎች አላችሁ። አሜን። እስቲ አንዱ እኔ ነኝ በሉ። ላልባችሁ እንደዚህ አሜን። አንዱ እኔ ነኝ በደንብ ተናገር። ያልተናገረ የሆነ ጨዋነትን አታብዙ። በደንብ ተናገረው። እንነጋገር።
እንነገር አንዱ እኔ ነኝ ይበሉስታል ይዘ አንዱ እኔ ነኝ። አሜን በሉ አሜን። አሜን። ወላጁ ያክማል፣ አሜን። ያጸዳል፣ አሜን። ያጥባል፣ አሜን። ያወዛዛል፣ ታሪክ ይሰራል። አሜን። ይደነቃል። አሜን። አሜን በሉ አሜን። አሜን። እስቲ እንዲህ በሉ ቃል ያለው አይበላም በሉ አሜን። ቃል ያለው አይበላም። ለዚህ ቤተክርስቲያን ቃል አላት አትበላም። አሜን። ይሰማችሁ? ቃል አለ ለዚህ ቤተክርስቲያን አሜን። አትበሉም። አሜን በሉ አሜን። አሜን። ሰው ላይ ያሳየውን ነገር እግዚአብሔር ሰው አይደለም እኮ ይረሳል። ይረሳም ኢየሱስ አሜን። ሰው አይደለም ኢየሱስ። እውነት እኮ ነው። አገር ቤት የተንከራተትክበትን ያን ሁሉ ልፋቴን እግዚአብሔር ይረሳል። ይረሳል። ያንተ ይረሳል ኢየሱስ። ይረሳል። ያንተ የለፋህበትን የተገፋህበትን ይረሳል ኢየሱስ። አይረሳም። ሰው አይረሳም ጌታ፣ ሰው አይረሳም ኢየሱስ፣ ሰው አይረሳም ጌታ፣ ሰው አይረሳም ኢየሱስ፣ እንደ ሰው አይደለም ጌታ፣ እንደ ሰው አይደለም ኢየሱስ። ይሄ ወንድም ቀላል በቤቱ ላይ የምንጸልይበት ሰው እንዳይመስላችሁ። ከእናንተ ጋር የተቀመጠው ወንድማችን ግርማ በጣም የምንጸልይበት ብዙ ጸሎቶችን አብሮ በቃ በጸሎት ብቻ ነው የምኖረው። አሜን በል። ምን ነው አልቀነስክም አይደል? ጨምረሃል። ኢየሱስ ይባርክ። አዎ እውነት እኮ ነው። ታዲያ ቤቱ ጌታ ይባርከው። እኛ እንኳን ምንም የለንም፣ ምስኪን አገልጋዮች ነን። ይጋብዘናል። ጌታ ይባርክ። በጣም ነው የምንዋደደው። በጣም አይደለም አትኬድ አመቸስ አትኬድ ማለት ነው። አዎ በጣም ነው የምንዋደደው። ሪስፔክት እንደራረጋለን። እውነት እኮ ነው። ቅድም ከዚህ ወንድም ጋር ነበርና ከጥሩ ሰው ጋር ነው ያለ ያለው ለሱ አላልከው? ክብር ለኢየሱስ ይሁን። እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። አሜን በሉ አሜን። እኔ እውነት ነው የምላችሁ ወንበሮቹን አገናኝቼ ሰብኬያለሁ። ሰው የሚቀመጥበትን አጥቼ እናንተ በጣም ብዙ ለዚህ ሀገር ያቂና በቂ ፓስተር ቶሌጋቶ ሌላጋቶ ሌላጋ ስማቸውን ልጥራ አልቶ እናንተ በቂ ናችሁ። ለዚህ አሜን ማምለክ ጀምሩ። አሜን አሜን በሉ አሜን አሜን ሃሌሉያ አሜን። ይሄን የምትቀዳውን ስታቆምልኝና በእናትህ አንድ ዝማሬን ዘምር። እግዚአብሔር ስረዳ ከሰማያት ወርዶ በደልን ሲያስወግድ በቅንነት ፈርዶ አሜን። አላያችሁም ወይ ወጥመዱ ሲሰበር ምርኮኛው ተለቆ ማዳኑ ሲናገር እግዚአብሔር ባካችሁ አቤት እግዚአብሔር ስረዳ ከሰማያት ወርዶ በደልን ሲያስወግድ የታለ አሜን በቃታቸው ግድል አላያችሁም ወይ ወጥመዱ ሲሰበር ምርኮኛው ተለቆ ማዳኑ ሲናገር። የውሸት ቆይ እስቲ እማ አንቺን ልጠይቅሽ። አንቺ ጥሩ ሴት ነሽ፣ ጌታ ብርክ ያለሽ። አሜን። አንቺ መልሽልኝ። ጣው ይሁን አንቺ ቤት መጥቼ ማለት ነው። አንቺ ብዙ ዳቦ ይዘሽ ብዙ እንጀራ ገበታ እየበለሽ ላጉርስ እንዴ ብለሽ ላጉርስ ብለሽኝ ማለት ነው። በዚች በእጅሽ በሁለት ጣትሽ ትንሽ ሪቦኛል እኔ እንዲህ ብለም አልፈቀርሽልኝ ትንሽ ነው ላጉርስ በእናትሽ ሪቦኛል ብዬ ስል ትንሽ ብታደርጊ እኔ ያረከኛል። አሁን እናንተ ኢየሱስ አምልኮ ሪቦን እዚህ ጭብጨባችሁ ይሄን ይመስላል። ጭብጨባችሁ ባለፈው አሳይቻችኋለሁ። እንደዚህ ብጨበጨብ ድምፅ ይሰማል። ይሰማል ግን ይሰማል ይሰማል አይሰማም። እሺ አሁንስ አይሰማም። አሁንስ አይሰማም። አሁን
ትንሽ ይሰማል። ሁላችሁም እንደዛ አድርጉ አድርጊ። ከማን በልጠሽ ከማን በልጣ ነው እንዴ? አድርግ እንዴት አድርግ እኮ እያልኩ ነው። ኧረ በስላሴ በኢየሱስ እሺ አድርግ ሁለት መታ እንጂ